የውስጥ ረሃቡ ትልቅ የሆነ ሰው ጥልቅ የሆነ ሰው እግዚአብሔርን ካላየው አልመለስም የሚል ሰው እግዚአብሔር ራሱን ሳይገልጥለት ቀርቶ አያውቅም። ብዙ ሰዎች እግዚአብሔርን ካላዩ እግዚአብሔርን ማየት ብዙ ዘመን ከፈጀባቸው ከእግዚአብሔር የበለጠ የሚራቡት ነገር በውስጣቸው ስላለ ነው። በልባችን ውስጥ ካለው ረሃብ ሁሉ ትልቁና የመጨረሻው እግዚአብሔር ከሆነ እግዚአብሔር ራሱን ሳይገልጥለት እድሜ አያልፍ። እግዚአብሔርን በእግዚአብሔርነቱ የሚራቡ ሰዎች አሉ። እግዚአብሔር የሚፈልጉትን ጥያቄ እንዲመልስላቸው የሚከተሉ ሰዎች አሉ። 2 ዓሣ 5 እንጀራ አባስቶ ሲያበላ ከተማ ሁሉ ተነቅሎ ተከተለው። ንጉሥ ሁሉ ሊያረጉት ፈለጉ። ከዛ ጌታ ኢየሱስ ስለበላችሁት እንጀራ ነው እኔን አይደለም ይፈልጋችሁ ጥፉ ከዚህ ያላቸው። ስጋዬን ያልበላ ደሜን ያልጠጣ ሲላቸው ረህ የሚያስጨንቅ ንግግር ነው ብለው ትተውት ሄዱ ይላል። ከዛ ወደነ ጴጥሮስ ዞረና እናንተም ዳይ ጥፉ ከዚህ ሲላቸው ጴጥሮስ እንዲህ አለ፣ እኛ ገብቶናል። አንተ የሕይወት ቃል አለ። ካንተ ወዴትም አንሄድም። ብንበላም ባንበላም ብንጠጣም ባንጠጣም አንተ የሕይወት ውሃ ነህ፣ የሕይወት እንጀራ ነህ። ልንሞትልህ እንከተልሃለን። እድሜ ዘመናችንን ላንተ ለመስጠት እንከተልሃለን። አንተን የምንከተልህ ስለበላንና ስለጠጣን አይደለም፣ ሕይወታችን ስለሆንክ ነው አሉት።